ሰላም ለሁላችሁም ይሁን። ወደዚህ ጥናት እንኳን በሰላም መጣችሁ። በጸሎት እንጀምር። ውድ የሰማይ አባታችን ሆይ ዛሬ 10ቱን ትእዛዛት በተለይም 7ኛውን ትእዛዝ በማጥናት ወደ ቃል እንድንመጣ ስለፈቀድክ እናመሰግናለን። አባት ሆይ የዘላለም ሕይወትን ስለሰጠህን፣ አንተን እንድናውቅ እድል ስለሰጠህን፣ በጥልቀትና በቅርበት በግልም አንተን እንድናውቅ መንገድ ስለከፈትክልን እናመሰግናለን። እግዚአብሔር አምላካችን ሆይ በመንፈስ ቅዱስ ሙላት አይኖቻችን የሚከፈቱበትን መንገድ የልቦናችን አይኖች ተከፍተው አንተን የምናይበትን መንገድ ስለከፈትክ እናመሰግናለን። ይህንን ሁሉ የምንጠይቀው በመድኃኒታችን በኢየሱስ ክርስቶስ ውድ ስም ነው። አሜን። ዛሬ የተቀደሰውን ጋብቻ በሚል ርዕስ በመጽሐፍ ቅዱስ ጥናት አማካኝነት ጸጋን ላካፍላችሁ እወዳለሁ። ይህ የተመሰረተው በሰባተኛው የቤዛነት ታሪክ ተከታታይ መጽሐፍ ላይ ሲሆን አሁን 7ኛውን ትእዛዝ እያጠናን ነው። ይህም ከመጨረሻው ጊዜ ሁለተኛው ነው። አታመንዝር የሚለው 7ኛው ትእዛዝ በዘጸአት ምዕራፍ 20 ከቁጥር 14 እና በዘዳግም ምዕራፍ 5 ከቁጥር 8 ላይ ይገኛል። ሙሴ ወደ ከነዓን ከመግባቱ በፊት 10ቱን ትእዛዛት እንደገና እንደተናገረ እናውቃለን። ባለፈው ጊዜ የተግባር ልምምድን አጥንተናል። በ7ኛው ትእዛዝ ልምምድ ውስጥ 2 ክፍሎች አሉ። የመረመርነው የመጀመሪያው ፍቺ የመጀመሪያው ጥንዶች ነበር። 7ኛው ትእዛዝ አታመንዝር ይላል። እግዚአብሔር የፈጠረውን ቤተሰብ ቅድስናን የሚጠብቅ አስፈላጊ ትእዛዝ ነው። ሁሉም የጀመረው በዚህ በመጀመሪያው ጥንዶች ነው። በሁለተኛው ደረጃ ዛሬ የተቀደሰውን ጋብቻ የሚያጠፋውን የዝሙት ፍቺን እንመረምራለን። ባለፈው ጊዜ የመጀመሪያውን ባልና ሚስት የመጀመሪያውን ጥንዶች መርምረናል። እግዚአብሔር የፈጠረውን ቤተሰብ እንደ መንግስቱ የግንባታ ምሰሶ እንዴት እንዳቋቋመም ተመልክተናል። 7ኛው ትእዛዝ ከጋብቻ ጀምሮ የቤተሰብን ክብር የሚያስተምረን ነው። ቤተሰብ የቃል ኪዳን ማህበረሰብ መሰረታዊ ክፍል ነው። አንድ ማህበረሰብ ወይም ብሔር ቅዱስ እንዲሆን ቤተሰቡ ቅዱስ መሆን አለበት። የዚህ ሁሉ መሰረት የጥንዶቹ ቅድስና መሆኑን እናያለን። ስለዚህ የቤተሰብ ቅድስና በእርግጥ የሚወሰነው በጋብቻ ውስጥ ባሉት ጥንዶች ቅድስና ላይ ነው። ዝሙት ካለ ዝሙት መላውን መዋቅር ሊያፈርስ ይችላል። ቤተሰብን ብቻ ሳይሆን እግዚአብሔር የመሰረተውን አገርም ወዲያውኑ የሚያጠፋ ኃይለኛ መርዝ ነው። የዝሙትን ኃጢአት ክብደት በትክክል ለመረዳት በመጀመሪያ የእውነተኛውን ጋብቻ ወይም የጥንዶቹን ፍቺ በትክክል መረዳት አለብን። ባለፈው ጊዜ እነዚህን የመጀመሪያ ጥንዶች እንደ አንድ በስጋና በደም የማይበጠስ ግንኙነት እንዴት እንደነበራቸው ባልና ሚስት አድርገንም መርምረናል። ዛሬ የሚሆነው ሁለቱን ግለሰቦች የዚህ በመለኮታዊ መንገድ ወደ መቀደስ የመጡ ጥንዶችን የአዳምና የሔዋን ዘሮችን ነው። በዘፍጥረት ምዕራፍ 2 ከቁጥር 24 ላይ አንድ ባልና ሚስት እንደተጣመሩና አንድ ስጋ እንደሆኑ አይተናል። በዚህ ላይ በመመስረት ይሄ ግንኙነት ከወላጅ እና ልጅ ግንኙነት እንኳን እንዴት የበለጠና የቀረበና ጠንካራ እንደሆነም አይተናል። አንድ የትዳር ጓደኛ የቅርብ ዘመድ ነው። ስለዚህ ይሄ ጋብቻ እዚህ ምድር ላይ ካሉ ከማንኛውም ከሌላ በጣም የተጣበቀ የተዋሃደ ቅርበቶች ሁሉ የሚበልጠው ህብረት ነው። ስለ ጥንታዊ ጥንዶች ሁለተኛውን ገጽታ ባልና ሚስት ሁለት ሳይሆኑ አንድ መሆናቸውን አይተናል። በዘፍጥረት ምዕራፍ 2 ከቁጥር 24 እና በአዲስ ኪዳን ኤፌሶን ምዕራፍ 5 ከቁጥር 31 ላይ እንደምናየው በጋብቻ ውስጥ አንድ ወንድና ሴት አንድ ሆነው አንድ ስጋ ይሆናሉ። በጣም የሚገርመው በመጽሐፍ ቅዱስ አነጋገር እውነተኛ አንድ ሰው አንድ ሴት ብቻም ሆነ አንድ ወንድ ብቻ ሊሆን አይችልም። ወንድና ሴት አንድ ስጋ ሲሆኑ በእግዚአብሔር ፊት አንድ ሰው ናቸው። ይሄም ማለት ባል የሚያደርገው ሚስት በእግዚአብሔር እይታ የምታደርገው ነው። ሚስት የምታደርገው ሁሉ ባል በእግዚአብሔር ፊት የሚያደርገው ነው።
ስለ ቀደሙት ጥንዶች ሶስተኛ ክፍል ሁለቱም ራቁታቸው መሆናቸውን ነገር ግን እንደማይተፋፈሩ አይተናል። ይህም በዚህ ግንኙነት ውስጥ ስላለው ቅርርብ ያመለክታል። እንዲሁም እፍረት ከተፈጥሮ ውጭ መሆኑን በአጭሩ መርምረናል። አንድ ሰው ቅድስናን ሲያጣ የሚፈጠረው ያልተረጋጋ የአእምሮ ሁኔታ እንደሆነም አይተናል። ቅድስና እንዴት እናጣለን? የእግዚአብሔርን ቃል በመርሳት ኃጢአት በመስራት ነው የምናጣው። ሴቲቷም ከባሏ ተለይታ የባሏን ሳይሆን የእባቡን ድምፅ ማዳመጥ ስትጀምር ያኔ ጋብቻው ተበተነ። ከዚህ በፊት በግንኙነታቸው ውስጥ የነበረው ምንም ችግር ያልተፈጠረበት፣ እርቃናቸውን የሚመላለሱበት በድንገት ችግር ተፈጠረ፣ ሀፍረትም ተሰማቸው። እነዚህ የቀደሙ ጥንዶች ይህን እውነተኛ ፍቺ በመረዳት ባለፈው ጊዜ የእግዚአብሔር የመቤዠት ታሪክ አስተዳደር በተቀደሱ ጋብቻዎች ውስጥ ብቻ እንዴት እንደሚፈጸሙ አይተናል። የተቀደሰው ጋብቻ የሚጠፋው በምንዝርና እንዴት እንደሆነ እንመለከታለን። የዝሙት ፍቺ ራሱ በጣም ደስ የማይል ሰዎች ከመወያየት መቆጠብ የሚፈልጉት ነገር ነው። ዛሬ በእግዚአብሔር ጸጋ ዝሙት ምን ማለት እንደሆነ በመመርመር የእግዚአብሔርን ልብ በመመልከት ፍቺ እንድንሰጥ ጸልያለሁ። ምንዝርና ማለት ከጋብቻ ውጭ የሚደረግ ግንኙነትን፣ ከጋብቻ ውጭ የሚከሰት ግንኙነትን እንዲሁም ከትዳር ጓደኛ ውጭ ከአንድ ሰው ጋር የሚደረግ የግብረ ስጋ ግንኙነትን ያመለክታል። በሌላ አነጋገር ለትዳር ጓደኛ ታማኝ አለመሆንን ቀደም ብለን በዚህ መዋቅር ውስጥ እንዳየነው ዝሙት አንድ የሆነን አካል ይቆርጣል። ስለዚህ ቤተሰብን ያፈርሳል። እናም የእግዚአብሔርን መንግስት መሰረትም ያፈርሳል። ይህ ሁሉ እንዲቀጥል ይህ ክፍል በጣም ወሳኝ ነው። ዝሙት ሲገባ ይሄ ከባድ ኃጢአት እግዚአብሔር ከቤተሰብ ጋር የመሰረተውን ቃል ኪዳን ያፈርሳል። በጋብቻ ውስጥ ታማኝነትንና ንጽህናን ከምንም ነገር በላይ እጅግ ወሳኝ እንደሆኑ ማየት እንችላለን። ታማኝነት ከህይወት ከራሱ የበለጠ ዋጋ ያለው፣ ምክንያቱም የተሰበረ እምነት ህይወትን ስለሚያበላሽና የቤተሰቡን ቅድስና ስለሚያረክስ ነው። ህይወት ሁሉ የሚጀምረው ከቤተሰብ ነው። አንድ ወንድና ሴት አንድ ላይ ተሰብስበው አዲስ ህይወት ሲኖራቸው የተሰበረ እምነት ያለው ቤተሰብ ጥሩ ልጆችን ሊወልዱ ወይም ልጆችን በእግዚአብሔር ቃል በበቂ ሁኔታ ሊያሰለጥኑ አይችሉም። እሱም ህይወትን የሚያጠፋ ነው። በዕብራይስጥ ለዝሙት ሁለት ቃላት አሉ። የመጀመሪያው ቃል ናህ ነው። ሌላኛው ቃል ዛና ነው። ዛና የሚያመለክተው እያንዳንዱ ተገቢ ያልሆኑ የግብረ ስጋ ግንኙነት አይነቶችን ነው። ነገር ግን በዘጸአት ምዕራፍ 20 ከቁጥር 14 እና በዘዳግም ምዕራፍ 5 ከቁጥር 8 ውስጥ ያለው ዝሙት የሚለው ቃል ዛና አይደለም፣ በእርግጥ ና የሚለው ቃል ነው። በመጽሐፍ ቅዱስ ይህንን ና የሚለውን ቃል በሁለት ትርጉሞች ይጠቀምበታል። ምን እንደሆኑ እንመልከት። በመጀመሪያ ደረጃ ቀደም ብለን እንዳየነው ከጋብቻ ውጭ ስለሚፈጸም የግብረ ስጋ ግንኙነት የሚያመለክት ለዝሙት የሚውል አጠቃላይ ቃል ነው። ሁለተኛው ፍቺ ትንሽ የተለየ ነው። ለመጀመሪያው ፍቺ ምሳሌ እንስጠው። ከሴት ጋር የሚያመነዝር ማስተዋል የለውም፣ ራሱን የሚያጠፋ ያደርገዋል ይላል። ምንዝርና በመጨረሻ ራሱን ወደ ማጥፋት ያመራል። ና የሚለው ቃል ሁለተኛ ትርጉም ጣዖትን ያመለክታል። ይሄ መንፈሳዊ ምንዝርና ነው። የቃል ኪዳን ሕዝብ የእስራኤል ጣዖት አምልኮም ሊያመለክት ይችላል። የሙሉ ፍጥረታችንን ስብጥር ዝቅ አድርገን ማየት የለብንም። ከስጋ ብቻ ሳይሆን ከስጋ ከነፍስና ከመንፈስ የተፈጠረን እንደሆንም ማወቅ አለብን። አካላዊ ምንዝርና ሊኖር ይችላል እና መንፈሳዊ ምንዝርና ሊኖር ይችላል። እንደምታው በጣም ከባድ ነው። ሁለት ጥቅሶችን እንመለከታለን። ኤርሚያስ ምዕራፍ 3 ከቁጥር 6 እስከ 9 እና ሆሴ ምዕራፍ 4 ከቁጥር 1። ሆሴ እግዚአብሔር
ሕዝቤ ከእንጨት ጣዖት ጋር ይመካከራል ይላል። ጉዳዮችን ከማን ጋር ነው መመካከርና መወያየት ያለብን? ከእግዚአብሔር ጋር ነበር አይደል? በትዳር ውስጥ ወንዱ ወይም ሚስቱ እርስ በርሳቸው አስፈላጊ በሆኑ ጉዳዮች ላይ መመካከር ይፈልጋሉ። እዚህ ላይ ግን እግዚአብሔር ሕዝቤ ከእንጨት ጣዖታት ጋር ችግሮቻቸውን ይመካከራሉ ይላል። ሞተዋል። መንቀሳቀስ እንኳን አይችልም። በሰው የተፈጠረ ነው። ምኞታቸውንና ድርጊታቸውን አሳውቋቸዋል። ይህም የሆነበት ምክንያት የዝሙት መንፈስ ስላሳሳታቸው ነው። ከአምላካቸው ስለራቁ ነው። ታዲያ በዚህ ጥቅስ ላይ ተመስርቶ የመንፈሳዊ ዝሙት ፍቺ ምንድን ነው? ከአምላካችን እየራቅን ስንሄድ ነው። ስለዚህ ማስተዋል የሌላቸው ሰዎች ጠፍተዋል። ኤርምያስ ምዕራፍ 3 ከቁጥር 6 እስከ 9 እንዲህ ይላል። እግዚአብሔርም በንጉሱ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ይላል። አሁን እስራኤል የሚያመለክተው ሰሜናዊውን የእስራኤል መንግስት ህዝቡን ነው። እግዚአብሔር ለእስራኤል ህዝብ የሚናገረው ይሄ ነው። ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ጋለሞተች ይላል። ይህንን ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበረ፣ ነገር ግን አልተመለሰችም። አታላይ እህቷም ይሁዳ አየች። እዚህ ይሁዳ የሚያመለክተው ደቡባዊ የይሁዳን መንግስት ነው። ከዳተኛይቱ እስራኤል ስላመነዘረች ፈትቻታለሁ፣ የፍቻዋንም ወረቀት ሰጥቻታለሁ። አታላይ እህቷ ይሁዳ ግን እንዳልፈራች እሷም ደግሞ ሄዳ እንደ ጋለሞተች አየው። ስለዚህ የሰሜኑን የእስራኤል መንግስት በአሦራውያን እንደጠፉ እናውቃለን። ሆኖም ግን ከዳተኛዋ እህቷ የደቡብ የይሁዳ መንግስት የሰሜናዊ መንግስት ጥፋት ካየች በኋላ እንኳን አልፈራችም። እሷ ሜዳ ጋለሞታ ሆነች። በጉልምትናዋ በመቅለሏም ምድሪቱ ረከሰች። እሷም ከድንጋይና ከግንድ ጋር አመነዘረች። ይሄ በጣም ጥልቅ ነው። ብዙውን ጊዜ የምንኖርበት ዓለም የሚያረክሰውን እንናገራለን። ነገር ግን በእግዚአብሔር እይታ እሱ በጣም አስፈላጊው ነገር ወይም በአካባቢያችን ውስጥ ብክለት የሚያመጣው በእግዚአብሔር ላይ የምናደርገው ዝሙት ወይም በሱ ላይ ጀርባችንን ስናዞር ነው። ይህንን በወርቅ ጥጃ ክስተት ውስጥ በትክክል ማየት እንችላለን። በዘጸአት ምዕራፍ 32 ከቁጥር 6 ላይ ሙሴ በሲና ተራራ ላይ ያሉትን ሁለት የድንጋይ ጽላቶች የተቀበለበትን ቦታ እናያለን። ነገር ግን አሮን ከእስራኤላውያን ጋር ይህንን የወርቅ ጥጃ ሰርተው አመለኩና መስዋዕት አቀረቡ። ዘጸአት ምዕራፍ 32 ከቁጥር 6 እስራኤላውያን የወርቅ ጥጃ ሲያመልኩ ምንዝርና ሲፈጽሙ የነበረው ሁኔታ ይገልጻል። በማግስቱም ጠዋት ተነስተው የሚቃጠል መስዋዕት አቀረቡ። የሰላም መስዋዕትም አቀረቡ። የሚቃጠል መስዋዕትና የሰላም መስዋዕት ለእግዚአብሔር ማቅረብ የነበረባቸውን ነው። ነገር ግን እነሱ ራሳቸውን ፍላጎታቸውን መርጠው ለሰሩት ለዚያ የወርቅ ጥጃ አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊጫወቱም ተነሱ። ይሄ ሊጫወቱ የሚለው ቃል እባካችሁ ልብ በሉ ዘሐክ ነው። በዚህ አገላለጽ ጠንከር ባለ መንገድ ሲከሰት የግብረ ስጋ ግንኙነትን ያመለክታል። ስለዚህ እዚህ ላይ መጽሐፍ ቅዱስ ምንዝርና እንደ ጣዖት አምልኮ አድርጎ እንደሚገልጽ ማየት እንችላለን። አሁን ወደ ዝሙት ፍቺ እንመለስ። መጽሐፍ ቅዱስ ምንዝርና እንደ ጣዖት አምልኮ ይገልጸዋል። ጣዖት አምልኮ ደግሞ ባሏን ትታ ከታማኝነቷ በማመንዘር እና በሌሎች ድርጊቶች የምትሳተፍ ሚስትን ይወክላል። ከእግዚአብሔር ጋር ስላለን ግንኙነት እየተነጋገርን ከሆነ እግዚአብሔር እኔ ባልሽ ነኝ፣ አንቺ ሚስቴ ነሽ ሲል ይገልጻል። እዚህ ላይ ባሏን የምትተው ሚስት እኛን ነው የሚያመለክተው። ባል ደግሞ የእግዚአብሔር ራሱን ያመለክታል። መጽሐፍ ቅዱስ ይህንን በእግዚአብሔርና
በእኛ ወይም በእግዚአብሔርና በእስራኤል መካከል ያለውን ግንኙነት ከባልና ከሚስት ጋር ያመሳሰላል። በዚህ ቃል ኪዳን ምክንያት ማለት ነው። ቃል ኪዳናዊ ህብረቱ በጣም የጠበቀ እንደሆነ ይናገራል። ክብር የሆነ ቅዱስ የሆነ ግላዊ የሆነ ልክ እንደ ጋብቻ ነው። በመጽሐፍ ቅዱስ ውስጥ የመጀመሪያው የጋብቻ ትዕይንት ወይም የቃል ኪዳን መፍቻ ትዕይንት በሲና ተራራ ላይ ሆነ። የመጀመሪያው ኪዳን የተገባለት ቦታ ይሄ ሲሆን ቃል ኪዳን የተገባውም በህይወት በደም ነው። ዘጸአት ምዕራፍ 24 ከቁጥር 8 እንዲህ ይላል፣ ሙሴ ደሙን ወስዶ በሕዝቡ ላይ ረጨው፣ እግዚአብሔር በእነዚህ ሁሉ ቃላት መሰረት ከእናንተ ጋር ያደረገውን የቃል ኪዳን ደም እነሆ አለ። በጋብቻ ውስጥም ይህን ማላ እንዴት እንደምትፈጽሙ ታውቃላችሁ። በእግዚአብሔርና በደሙ በተዋጁ ሰዎች መካከል ያለውን ይህን ቃል ኪዳን ታያላችሁ። ደም የህይወት ምልክት ነው። እንዲሁም በጋብቻችን ውስጥ ሞት እስኪለየን ድረስ የሚለው መሐላ እንፈጽማለን። ከእግዚአብሔር ጋር ያለን መሐላ ምን ያህል ጠንካራ እንደሆነ መገመት ከቻላችሁ ሰዎች እስከ ሞት ድረስ በጋብቻ እርስ በርስ ቃል ኪዳን ቢያደርጉ ከእግዚአብሔር ጋር ያለን ቃል ኪዳን ምን ያህል ጠንካራ እንደሆነ መገመት እንችላለን። ሞት እንኳን ሊለየን አይችልም። ስለዚህ ከእግዚአብሔር ጋር ስላለን ግንኙነት ይህንን ንድፍ አውጥቻለሁ። ከእግዚአብሔር ጋር ያለን ቃል ኪዳን እንዲህ ነው። በቃል ኪዳኑ ደም በእግዚአብሔርና በእግዚአብሔር ሕዝብ መካከል ቃል ኪዳኑም ነበረ። በቃል ኪዳኑም መጽሐፍ ቅዱስ ውስጥ በቃሉ የተገለጸው በእግዚአብሔር ሕዝብ መካከል ይሄ ቃል ኪዳን ከጋብቻ ጋር ተመሳሳይ እንደሆነ ነው። ምክንያቱም አሁን ሕዝቡ ከእግዚአብሔር ጋር በጣም የተጣበቀ ክቡር የሆነ ቅዱስ የሆነ የግል ህብረት ውስጥ ገብተዋል። ይሄ ስለ ጥንዶች እስራኤላውያን እና እግዚአብሔር ብቻ ነው የሚናገረው። እኛም ከኢየሱስ ጋር በተመሳሳይ ቃል ኪዳን ውስጥ እንዳለን አስታውሱ። ይህ ስለ አሮጌው የመጀመሪያው ቃል ኪዳን ከፍየሎች ወይም ከበሬዎች ደም ጋር ስለተመሰረተው ቃል ኪዳን ነው። የእግዚአብሔር ደም ራሱ ከሱ ጋር ያለንን የቃል ኪዳን ግንኙነት ምን ያህል የበለጠ እንደሚነካው አስቡ። ሉቃስ ወንጌል ምዕራፍ 22 ከቁጥር 20ን እንመልከት። በኢየሱስ ደም ወደ አዲሱ ቃል ኪዳን ገብተናል። ሉቃስ ወንጌል ምዕራፍ 22 ከቁጥር 21 ይላል፣ በተመሳሳይ መንገድ ኢየሱስ ጽዋውን ከበሉ በኋላ አንስቶ ይህ ጽዋ ስለ እናንተ የፈሰሰው በደሜ የሚሆን አዲስ ኪዳን ነው አለ። እስራኤል ጣዖትን ካመለኩ በኋላ በሌላ አነጋገር ጀርባቸውን በእግዚአብሔር ላይ ካዞሩ በኋላ ሌላ ነገር አመለኩ። ያ ባሏ በሆነው በእግዚአብሔር ላይ የተፈጸመ ምንዝርና ነው ልንል እንችላለን። ይህንን በመጽሐፍ ቅዱስ በተለያዩ ቦታዎች እናያለን። ሕዝቅኤል ምዕራፍ 16 ከቁጥር 8 እግዚአብሔር ከእስራኤላውያን ጋር ቃል ኪዳን እንዴት እንደገባ ያሳያቸዋል። በአንቺ ዘንድ ባለፉ ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር፣ እኔም መጎናጸፊያዬን በላይሽ ዘረጋው፣ ኀፍረተ ሥጋሽን ከደንሁ፣ ማልሁልሽም፣ ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ ይላል። ይህ ምንኛ አስደናቂ ነው! ይህ ቃል ኪዳን ከእግዚአብሔር ጋር በጣም የጠበቀና የግል ግንኙነት እንዳለን ያመለክታል። አሁን የእግዚአብሔር ሆነናል። እግዚአብሔር የሚለው ይህንን ነው። ይሁን እንጂ ከጥቂት ጥቅሶች በኋላ እንዲህ ይላል፣ ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝራ ነበርሽ፣ በፈቃደኝነትም በሚያልፍ ሁሉ ላይ ዝሙትሽን አፈሰስሽ ይላል። በኢሳይያስ ምዕራፍ 54 ከቁጥር 5 ላይ እግዚአብሔር ራሱን ያስተዋውቃል። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤልም ቅዱስ ታዳጊሽ ነው፣ እሱ የምድር ሁሉ አምላክ ነው ይባላል ይላል። ይህ ሁሉን ቻይ አምላክ እንደ ሙሽራ ይጠራናል። ሆኖም በኢሳይያስ ምዕራፍ 57 ከቁጥር 3 ላይ እናንተ ግን የአስማተኞች ልጆች፣ የአመንዝራና የጋለሞታ ዘር ወደዚህ ኑ ይላል። በመጽሐፍ ቅዱስ ውስጥ በብዙ ቦታዎች ይህንን ከአማልክቶቻቸው ጋር የጋለሞታነት አገላለጽ እናያለን። ይህንን በሚከተሉት ጥቅሶች ውስጥ እናያለን። ስለዚህ ዛሬ ዘጸአት ምዕራፍ 34 እና ሕዝቅኤል ምዕራፍ 6 ከቁጥር 9ን እንመለከታለን። ዘጸአት ምዕራፍ 34 ከቁጥር 15 እስከ 16 እንዲህ ይላል፣ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ
እነሱም አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩ ከመሥዋዕታቸውም እንዳትበላ ሴት ልጆቹንም ከወንድ ልጆች ጋር እንዳታጋባ ልጆቻቸውንም አምላኮቻቸውንም ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረው ልጆች እንዳያስቱ ተጠንቀቅ ይላል። ስለዚህ ዛሬ ከማን ጋር ቃል ኪዳን እንገባለን? በእውነት ራሳችንን እናስብ። እናም ከሴቶች ልጆች መካከል አንዳንዶቹ ለወንዶች ልጆቻቸው ተወስደዋል። የልጆቻቸውና የሴት ልጆቻቸው ጋብቻ ከአማልክቶቻቸው ጋር ሴሰኝነትን ሲፈጽሙና ወንዶች ልጆቻቸውም ከአማልክቶቻቸው ጋር ሴሰኝነትን ሲፈጽሙ ሊኖሩ ይችላሉ። ይሄ የኛ ጋብቻ ነው። የልጆቻችን ጋብቻ በጣም አስፈላጊ የሆነው ለምንድን ነው? እግዚአብሔር በሱ ላይ ባደረግነው ዝሙት ምን ያህል እንደተጎዳ እያያችሁ ነው። ያዝንበታል። ሕዝቅኤል ምዕራፍ 6 ከቁጥር 9 እንዲህ ይላል፣ ከእናንተም የዳኑት ከኔ በራቀው በአመንዝራ ልባቸውና ጣዖቶቻቸውን በተከተሉ በአመንዝራ ዓይኖቻቸው የተሰበሩትን እኔ ወደ እነሱ በተማረኩት አሕዛብ መካከል ሆኖ ያስቡኛል። በርኩሰታቸውም ሁሉ ስላደረጉት ክፋት ራሳቸውን ይጸየፋሉ ይላል። ይህ አምላክ ማን ነው? ይህ ሕግን የሰጠው እግዚአብሔር ነው። እንከባከባቸዋለሁ መንገዱንም እመራቸዋለሁ ብሎ ቃል ገብቷል። ሕጉን የሰጠው ይሄ አምላክ በግልጽ እንድናውቀው ይፈልጋል። በእውነት ማን እንደሆነ ሳናውቅ አባት ብለን እንድንጠራ አይፈልግም። በአካል የወለዱንን እናታችንና አባታችንን እንደምናውቀው ሁሉ እንድናውቀው ይፈልጋል። ምን አይነት ስብዕና እንዳለው፣ ለኛ ምን አይነት ልብ እንዳለው፣ ይሄ አምላክ ማን እንደሆነና ምን ያህል እንደሚወደን እንድናውቀው ይፈልጋል። ታዲያ እንዴት እንወደዋለን? እግዚአብሔር ሕጉን የሰጠበት ዋናው ምክንያት ይሄ ነው። ከሱ ጋር ያለን ግንኙነት በባልና ሚስት መካከል ካለው ጋብቻ ውጭ እንደ ህብረት ተደርጎ ሊገለጽ ይችላል። ይሄ የማይነጣጠል ነው። ከሱ ጋር አንድ ስጋ ያደርገናል። በመካከላችንም ምንም አፍረት አይኖርም። እግዚአብሔር ከእያንዳንዳችን ጋር እንዲህ እንዳለው የጠበቀ ግንኙነት ሊኖረን ይፈልጋል። ለዚህ ነው የቤዛነት ታሪክ የሚጀምረው በዚህ የተቀደሰ ጋብቻ ሲሆን እስከ መጨረሻው ድረስ ወደ እውነተኛው የበጉ ሙሽራ የክርስቶስ ሙሽራ እስከምንሆን ድረስ ይጓዛል። ይህም የቤዛነት ታሪክ የጊዜ ሰሌዳ ላይ ባጭሩ እንመልከት። እግዚአብሔር በብሉይ ኪዳን ሊያሳየን የሚሞክረው እውነተኛው የመጀመሪያው ጥንዶች ምን እንደሆነ እንመልከት። የጀመረው በአዳምና በሔዋን ነው። ዘፍጥረት ምዕራፍ 2 ከቁጥር 24 ላይ እንደዚህ ይላል፣ በዚህ ምክንያት ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ይህ በጣም አስፈላጊ ጥቅስ ነው። ይህ በብሉይ ኪዳን ብቻ የተከሰተ አይደለም። በአዲስ ኪዳን ሐዋርያው ጳውሎስ ይህን ጥቅስ ወስዶ በኤፌሶን ምዕራፍ 5 ከቁጥር 31 እስከ 32 ውስጥ በጥልቀት ያብራራዋል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ ሲል ይጠቅሳል። ይሄ ታላቅ ምስጢር ነው ይላል። ነገር ግን ስለ ክርስቶስ እና ስለ ቤተ ክርስቲያን እየተናገርኩ ነው ሲልም ያስረዳል። ከዚህ ሁሉ በኋላ የአዳምና የሔዋን ግንኙነት የመጀመሪያዎቹ ጥንዶች በክርስቶስ እና በቤተ ክርስቲያን መካከል ያለውን ህብረት ጥላ ሆኖ አልፈዋል። የቤዛነት ታሪክ ወደ መጨረሻዎቹ ቀናት እየገፋ ይሄዳል። በመጽሐፍ ቅዱስ ውስጥ የመጨረሻው መጽሐፍ ራእይ መጽሐፍ ነው። ይሄ ሙሽራ እንደገና ሲገለጥ ያለውን ያሳያል። ራእይ ምዕራፍ 21 ከቁጥር 2 ቅድስቲቱ ከተማ አዲሲቱን ኢየሩሳሌምን አየው ይላል። አሁን በድንገት ከእግዚአብሔር ከሰማይ የምትወርድ ቦታ አዲሲቱ ኢየሩሳሌም ታላቅ የተባለችው ቅድስት ከተማ እንደሆነች ልብ በሉ። ነገር ግን እባካችሁ እዚህ ጋር ልብ ልትሉ የሚገባ ነገር አለ። ለባሏ እንደተጌጠች ለሰርጓም እንደተዘጋጀች የሚለውንም አስተውሉ። በራእይ ምዕራፍ 21 ከቁጥር 9 እስከ 10 ላይ ይቺ ሙሽራ ለባሏ ለዚች ቅድስት ከተማ አዲሲቷ ኢየሩሳሌም የበጉ ሙሽራ እንደሆነች ይናገራል። ነገር ግን ወንድሞችና እህቶች በመጨረሻው ዘመን ሁለት ሴቶች እንዳሉ ልብ ማለት አለብን።
የበጉ ሙሽራ አለች፣ በተቃራኒው ደግሞ ሌላ ሴት አለች። እሷም ታላቂቱ ጋለሞታ ናት። በራእይ ምዕራፍ 17 ከቁጥር 1 ላይ እናየዋለን። ስለዚህ በምዕራፍ ውስጥ ጥቂቱን ቁጥሮች ወደ ራእይ ምዕራፍ 17 ያለውን እንመለከታለን። ከዚያም ሰባቱንም ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ አለኝ አለ። ከዚያም ይቺ ታላቂቱ ጋለሞታ ማን እንደሆነች ያብራራል። በሚቀጥለው ቁጥር በቁጥር 5 ላይ በግንባሯም ላይ ሚስጥር ተብሎ የተጻፈው ስም ተጽፎ ነበረ ይላል። ልክ እንደ ኤፌሶን ምዕራፍ 5 ሐዋርያው ጳውሎስ ይህንን ሚስጥር በክርስቶስና በቤተ ክርስቲያን መካከል ታላቅ እንደሆነ ይነግራል። የክርስቶስን ሙሽራ ያመለክታል። እዚህ ጋር ደግሞ ይህ ታላቅ ሚስጥር ስለዚች ታላቅ ጋለሞታ የሚናገር ሲሆን በግንባሯ ላይ የተጻፈው ስም ታላቂቱ ባቢሎን የጋለሞቶችና የምድር እርኩሰት እናት እንደሆነ ይናገራል። ከዚያም ራእይ ምዕራፍ 17 ከቁጥር 18 ያያት ሴት በዚች ምድር ነገስታት ላይ የምትነግስ ታላቂቱ ከተማ ባቢሎን ናት ይላል። ስለዚህ ይህን እንደገና ለማጠቃለል በመጨረሻው ዘመን በራእይ ምዕራፍ 21 ከቁጥር 2 ላይ ቅድስት ከተማ አዲሲቱ ኢየሩሳሌም አለች። ነገር ግን በራእይ ምዕራፍ 17 ላይ እንዳየነው ሌላ ታላቅ ከተማም አለች። ይቺ ቅድስት ከተማ አዲሲቱ ኢየሩሳሌም ለባሏ ለበጉ የተጌጠች ሙሽራ እንደሆነች አይተናል። በተቃራኒው ይቺ ታላቂቱ ከተማ ባቢሎን የጋለሞቶች እናት ነች። ስለዚህ ወንድሞችና እህቶች የየትኛው ከተማ አባል መሆን ነው የምትፈልጉት? የትኛው ከተማ ነው መግባት የምትፈልጉት? ወደ ኤፌሶን ምዕራፍ 5 ከቁጥር 31 እስከ 32 ስንመለከት የዛሬው የጥናታችን ማዕከል ጥቅስ ነው። ሐዋርያው ጳውሎስ ይሄ ሚስጥር ታላቅ ነው፣ ነገር ግን ስለ ክርስቶስና ስለ ቤተ ክርስቲያን እየተናገርኩ ነው ይላል። ቀደም ብላችሁ ይህን ጥቅስ ካያችሁ ከኤፌሶን ምዕራፍ 5 ከቁጥር 31 እስከ 32 ካለው በፊት ወደ ቁጥር 28 እና 30 ብትመለከቱ ይህንን ያብራራል። እንዲሁም ባሎች ሚስቶቻችሁን እንደራሳችሁ ሥጋ ልትወዷቸው ይገባል፣ የገዛ ሚስቱን የሚወድ ራሱን ይወዳል እያለ ይናገራል። ማንም የገዛ ሥጋውን የሚጠላ ከቶ የለምና ነገር ግን ይመግበዋልና ይንከባከበዋል ይላል። አፍንጫችን ደስ በማይል መንገድ ቢቀመጥ በአፍንጫችን ባንረካም ከንፈሮቻችን ደስ በማይል መንገድ ቢቀመጥ የማያምር ቢሆን አይኖቻችንም ጥሩ አድርጎ ባያዩ ባንረካም ሰውነታችንን ፈጽሞ አንጠላም። ሁል ጊዜ ሰውነታችንን እንመግባለን፣ እንንከባከባለን፣ እናከብራለን። ሐዋርያው ጳውሎስ ሚስቶቻችንን መውደድ ያለብን በዚህ መንገድ ነው እያለ ነው። ነገር ግን ክርስቶስ ቤተ ክርስቲያንን እንደሚያደርገው ሁሉ ይህንን ይጠቁማል። ይህ ማለት ክርስቶስ ቤተ ክርስቲያንን እንደራሱ ሥጋ ይወድ ነበረ ማለት ነው። ለምን? ምክንያቱም የአካሉ ብልቶች ስለሆነ። ሴሰኞችና ታማኝ ያልሆኑትም ሊኖሩ ይችላሉ። ነገር ግን ኢየሱስ በመጀመሪያ እንደ እውነተኛ ሙሽራ ይጠራናል። እውነተኛዋ የሰላም ከተማ የሆነችው ኢየሩሳሌም እንድንሆን ይጠራናል። እሱን ተቀብለነው ከሱ ጋር አንድ ሥጋ እንድንሆን ይጋብዘናል። እሱ ራሳችንን ነው የሚጠራን። እኛ የእሱ አካል ነን። እኛ አንድ ሥጋ ነን። ለዚህ ነው በምንታመምበት ጊዜ፣ በምንጎዳበት ጊዜ ሁሉ ኢየሱስ የሚያስብልን። ኢየሱስ ስለኛ ተጎድቶ ነበር። እስከኛ ድረስ በፈቃደኝነት ሞቶ ነበር። በኢሳይያስ ምዕራፍ 53 ከቁጥር 4 ላይ በእርግጥ ሐዘናችንን ተሸከመ፣ ደዌያችንን ተቀበለ የሚለውን እናያለን። ሐዘን የሚለው ቃል ሐዘን ብቻ የሚያመለክት ሳይሆን በዕብራይስጥ ቾሊ የሚል ቃል ይጠቀማል። ሕመም ወይም በሽታ ማለት ነው። ሐዘናችንን የተሸከመው እሱ ስለኛ ስለሚያስብልን ስለሚንከባከበን። ስለዚህ ወንድሞችና እህቶች ዛሬ እንደሱ አካል አብረን እንድናድግና እንድንኖር ይፈልጋል።
የሱ መከራ የልብ ሐዘን የኛ መከራና የኛ የልብ ሐዘን እንዲሆን ይፈልጋል። ምክንያቱም ከሱ ጋር አንድ ነን። በቆላስይስ ምዕራፍ 1 ከቁጥር 24 ላይ ሐዋርያው ጳውሎስ በትክክል እንዲህ ይላል፣ አሁን በመከራዬ ስለእናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። ለዚህ ነው አንድ አካልና የአካል ክፍሎች ስለሆንን በቤተ ክርስቲያናችን መከራ የምንካፈለው። አንድ ቃል ኪዳን የጋራ አካል በመሆን እንከፋፈላለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 25 እስከ 27 ወንድሞችና እህቶች እንዴት አንድ እንደሆንን ያስረዳናል። ክብር ያላቸው ብልቶቻችን ግን ይሄ አያስፈልጋቸውም፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። ቀጣዩ ጥቅስ 26 ላይ አንድ ብልት ቢሰቃይ ብልቶች ሁሉ ከሱ ጋር ይሰቃያሉ፣ አንድ ብልትን ቢከብር ብልቶች ሁሉ ከሱ ጋር ደስ ይላቸዋል ይላል። አብረን እንስቃለን፣ አብረንም ደስ እንሰኛለን፣ አብረንም እንፈወሳለን፣ አብረንም እንከብራለን። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። የሻሎም የመስከረም ወር 23ኛው ጠቅላላው ጉባኤ የተቃረበ ስለሆነ ለዚህ ራእይ እንጸልይ። ሻሎም የኖረበት ምክንያት ሻሎም ማለት ሰላምን የሚያመጣ ማለት ነው። ስለዚህ ከአዲሲቷ ኢየሩሳሌም የሰላም ከተማ ስማችን ምንኛ ድንቅ እንደሆነ መመልከት ትችላላችሁ። ወደ ጠቅላላ ጉባኤ ስንመጣ ለዚህ ዓላማ እንደተጠራን እያስታወሰን እንምጣ። የኢየሱስ ክርስቶስ አካል የሱ ማንነት አብረን የምንሰቃይ፣ አብረን የምንደሰት፣ አብረን የምንፈወስበት እንዲሆን ጸልያለሁ። ራሳችንን ስንቀድስ በእውነት በቡድን አንድ ላይ ልንቀደስ እንደምንችል እናስታውስ። የአካላችን ቅዱስ መኖሪያ አዲሲቱ ኢየሩሳሌም የምንገባበት መንገድ ይሄ ነው። በዚህ ምክንያት ራሳችንን ብቻ ሳይሆን ትዳራችንን፣ ቤታችንን፣ የስራ ቦታችንን እና እግዚአብሔር የሰጠንን እያንዳንዱን የግዛታችን ክፍልም መቀደስ አለብን። ወንድሞችና እህቶች በመጨረሻም የትኛውም ከተማ እንገባለን የሚለውን ጥያቄ ለእናንተ ልተው። የጋብቻችን ቅድስና እጅግ ውድ መሆኑን እናስታውስ። ምክንያቱም የቤተ ክርስቲያናችን የግንባታ ምሰሶዎች ወይም በመጨረሻው ዘመን የኢየሱስ ክርስቶስ ሙሽራ ስለሆንን ማለት ነው። ለዚህ ነው ራሳችንን ንጹህና ቅዱስ አድርገን ስንጠብቅ በእውነት ለአምላካችን ቅዱስ መኖሪያ ቤት መገንባትና ወደ ቤዛነት ታሪክ ፍጻሜ መሄድ የምንችለው። አዲሲቱ ኢየሩሳሌምን አብረን ልንገነባ ስለሆነ የቤዛነት ታሪክ ትልቅ አካል እንደሆንም እናስታውስ። ኤፌሶን ምዕራፍ 2 ከቁጥር 21 እስከ 22 እንዲህ ይላል፣ በሱ ሕንፃ ሁሉ የተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያደርጋል። በሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። የአምላካችን ዘላለማዊ መኖሪያ አብረን እንድንገነባና ለባሏ ተዘጋጅታ እንደምትጠብቅ ሙሽራ እንድንዋብ ጸልያለሁ። በሚቀጥለው ጊዜ ስለ ዝሙት በተጨባጭ ሕጎች በጥልቀት እንመረምራለን። አሁን ይህንን መሰረት ጥለናል። የጥንዶችን ፍቻቸውንና የዝሙትን ፍቺ እንደተማረን ተስፋ አረጋለሁ። በጸሎት እንስጋ። አባታችን እግዚአብሔር ሆይ የሰባተኛውን ትእዛዝ ክፍሎች እንድንረዳ ስለባረከን እናመሰግናለን። አታመንዝር እንዳልከን ዛሬ የዝሙትን ፍቺ መርምረናል። ከሁሉም በላይ ግን ሰባተኛውን ትእዛዝ ካንተ ጋር ስለ ባልና ሚስት ሚስጥሩንና ህብረታችንን በእውነት እንድንገነዘብ ስለፈቀድክ እናመሰግናለን። አባት ሆይ የዳግም ምጽአቱንና የአዲሲቱን ኢየሩሳሌም ቃል ኪዳን ፍጻሜ በጉጉት ስንጠብቅ የክርስቶስን ቤዛነት ለእኛ ያለውን ፍቅር እንድናስታውስ እንጸልያለን። በፍቅር እንደ ነበልባል እሳት እንድንነድ እንጸልያለን። በፍቅርና በቃለ ኃይል እንደ ታላቂቱ ባቢሎን ከታላቋ ጋለሞታ ከዚች ዓለም ሙሉ በሙሉ እንድንለይና
በግል ሕይወታችንና በትዳራችን እንድንቀደስም እንጸልያለን። ስለዚህ አብረን ወደ አምላካችን ቅዱስ ማደሪያ እንድንገባና ወደ በጉ ሙሽራ ለመሄድ እንድናጌጥ እንጸልያለን። እንዲሁም ውድ አባታችን እግዚአብሔር ሆይ ቤዛችንና መድኃኒታችን ነህ። እናም በዚህ ጊዜ ውድ ልጅ ጄሲካ ወደ አንተ መታለች። ዘላለማዊ የፍቅር ኃይልን እንይዛለን። እንደ ራስ አካል ወደህናልና እናም ሁሉንም ህመሞቻችንን ተሸክመሃልና ስለዚህ አባት ሆይ ውድ ልጅ ጄሲካ እንድታስታውሳትና እንድትፈውሳት እጢዎቿም ሁሉ በጸጋ ከአንጎሏ እንዲወሰዱ እንጠይቃለን። ለቀዶ ጥገና የሚደረጉ ሂደቶች ሁሉ አንተ ባርክ። ቤተሰቧንም በከፍተኛ ጥንቃቄ ጠብቅ። አባት ሆይ ሁል ጊዜ ምስጢራችን ስለሆንክ ጸሎታችንን በታማኝነት የምትሰማ ስለሆንክ እናመሰግናለን። ይህንን ሁሉ በዘላለማዊው ባለቤታችን በኢየሱስ ክርስቶስ ስም እንጸልያለን።